ምንም ያንቺ ነገር ነው። ለማንኛውም ማኪን ቤት ሄደን ነበር ካለ እኔ ወሬ ለማላመላልስ ራሷ ብትሰማ ደስ ይላል። እኔ ምን እያልሽኝ ነው ያለሽው? ለምን አትረጅኝም? እኔ እንዴ ኪሩቤል እኮ የእናንተ ጉዳይ እኮ አይደለም እኮ። ታዲያ እኔ እሷ እንድትነሱ ሄደሽ አስረጅልኝ ለሷ በቃ። እኔ ምን ብዙ ነገር ተፈጥሯልና ያው እሱን ነገር ክሊር ላደርግ ነው እናንተ ጋር የመጣሁት ይሆናል። አልልም አልጠይቅም ማነው ያለው ብዬም አልጨነቅም። ማነው ያለው ምን አሉኝ ደግሞ ብዬ ላልቆም ነገር ከመንገድ ከጉዞዬ ማነው ያለው ካልኩኝ ብዙ ሰማለው። ማነው ያለው ብልስ ማንን አምናለው? ማነው ያለው አውቀዋለሁ ባይ ብዙ በሞላበት ያደግ። ሰላም 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 ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ሰላም ነው አለን። እግዚአብሔር ይመስገን፣ ክብሩ ይስፋ፣ ምስጋናው አይጓደል። እንግዲህ እኔ አለሁላችሁ። ያው እንግዲህ ሰሞኑን የተፈጠረው ነገር ድምፅ ትንሽ ያስቸግራል። ሰሞኑን የተፈጠረው ነገር አይታችሁታል። ያው ማለት በመጥፎ መንገድ ብዙ በመጥፎ ወሳቢ ብዙ ነገር ተፈጥሯል እና ያው እሱን ነገር ክሊር ላደርግ ነው እናንተ ጋር የመጣሁት ይሆናላ። እናንተ እያሰባችሁ ያላችሁትና የኔ ድርጊት የኔ ስራ የኔ አስተዋጽኦ እዚህ ጋር በጣም ልዩነት አመጣብኝና እኔ ጭራሽ ያልነበርኩበት ቦታ ነው ያስቀመጣችሁኝ። እናንተም እንዳየሁት ከሆነ ከኮመንታችሁ እንደተረዳሁት ከሆነ እናንተም ያው የመሰላችሁን ነው። ልክ ናችሁ፣ ፋሚሊ ናችሁ። ያው እንደ ፋሚሊ ደግሞ የመሰላችሁን ነው ያስቀመጣችሁት። ምንም ያልተጠበቀ ነገር ያደረጋችሁት ነገር የለም። ግን እኔ ደግሞ በቦታው ላይ ስለነበርኩ በቦታው ላይ ያለውን ነገር በደንብ ለእናንተ ማብራራት ስላለብኝ ያንን ነገር ለማብራራት ነው እዚህ መጥቼ አሁን ለእናንተ ቪዲዮ ልሰራ ያቆምኩት ማለት ነው። እና ጠፍቼ ነበረ ምናምን ከራሴ ጋር ብዙ ማውራቸው ነገሮች ነበሩ። እዚህም አልነበርኩም፣ ትንሽ ወጣ ብዬ ነበር ከከተማ እና እዛ ሆኜ ልሰራላችሁ ነበር ቪዲዮ። ቤተሰብ ፋሚሊ ጋር ሄጄ ነበርና እዛ ሆኜ ቪዲዮ ልሰራላችሁ ነበረ። ግን ሳስበው አልመጣልኝም፣ አልተገጣጠመልኝም እና ሁኔታዎቹም አልተመቻቹልኝም እና ያን ነገር ታሳቢነት ከማድረግ ያው ቤቴ ስመጣ ያው ተረጋግቼ ከራሴ ጋር ጊዜ ወስጄ አስቤበት ያለውን ነገር ምናምን ለእናንተ በደንብ ለማብራራት ነው ዛሬ እዚህ ጋር የቆምኩትና አይታችኋል የተፈጠረው። ምንም አዲስ የምነግራችሁ ነገር የለም። ያው እኔ ቤት መጣ ነበረ ምናምን እኔ ቤት አድራ ነበረ። የእንቅልፍ መድኃኒት ሰጥቻታለሁ። በእርግጥ እኔም ራሴ እንቅልፍ እምቢ ሲለኝ አንዳንድ ጭንቀት ውስጥ ስትሆኑ ዲፕሬሽን ውስጥ ስትሆኑ ምናምን አለ እንትን የምታደርጉት የምትጠጡት አይነት የእንቅልፍ መድኃኒት ቀላል ኖርማል ማንኛውም ሰው ሊወስደው የሚችለው እሱን ነው የወሰድኩት የሰጠኋት። እና እኔ በዛ ሰዓት አስቤ የነበረው ሌላ ነገር ነው። ማለት መሽቷል። ከምሽት ኦልሞስት 3 ሰዓት 4 ሰዓት እየሆነ የነበረው እና በዛ ሰዓት ደግሞ ሴት ልጅ ነች ወታ የሆነ ነገር እንድትሆን አልፈልግም። ገባችሁ? በእኔ ምክንያት ከኔ ቤት ወታ የሆነ ነገር ወይ ምናምን ማድረግ እንዲፈጠር አልፈልግም። እና ሁለተኛ ደግሞ ልትሸኛትም ትሉኝ ትችላላችሁ። ግን ሸኝቼ እኔም ደግሞ ሌላ አደጋ ቢደርስብኝ በምሽት አይታወቅም ምን አይነት ነገር ከተማ ነው ያለ ነው ምን አይነት ነገር እንደሚፈጠር አላውቅም። ለዛ እኔ በምሽት ብዙ መንቀሳቀስ ስለማልወድ እሷንም እኔ ጋር እንድታድር በቃ ተጣልተን ስለነበረ እደሪ ብላት እሺ ስለማትል የእንቅልፍ መድኃኒት ሰጠዋት፣ ተኛች። ከዛ በኋላ እኔም ከቤት ወጥቼ እህቴ ጋር ነበር ያደርኩትና ውብዬም ከውብዬ ጋር ሳውራ ነበር ያደርኩት። ትንሽ በነገሮች ተጨናንቄ ስለነበር ሰሞኑን እና ያንን ነገር ሚራክል ስትመጣ ወደ ሌላ ነገር ቀይረውት እኔ እዚህ ተጨንቄ ያለው ሚራክልን መፍትሄ እንድትሰጠኝ ጠርቻት እሷም ሌላ ነገር አስባ እዚህ ያደረጉት ነገር በጣም አይምሮኝ ስለነካ ነው እሷንም ከቤት እንዲወጡ ያደረግኩት እንጂ እኔ በሌላ ነገር አስቤው አይደለም። ማለት አንድ የኔ የምትሉት ሰውና የኔ አቅርባችሁ ማለት ብዙ ነገራችሁን አሳልፌ ገና እሰጣለሁ የምትሉት ሰው እንደዚህ ሲላችሁ ተነስቶ እናንተን ሳያምን እንደዚህ አይነት ነገር ሲያደርግ በጣም ይሰማል። ማለት ከምታስቡ በላይ ተሰምቶኛል የዛን ጊዜ እውነቱን ለመናገር እና ያንን ነገር ግልጽ ማድረግ ስለምፈልግ ነው እናንተ
ያው እሷን ያሳደርኳት እዚህ ሌላ ነገር ተፈጥሮ ሌላ ነገር አስቤ ባይምሮዬ ሳይሆን የእንቅልፍ መድኃኒት ነው ጀስት የጠጣችው። እሱም ቀላል ነገር ሆኖ ሳይሆን እሷ እንዳትጎዳ በማሰብ ነው እኔ የመሰለኝን ያደረኩት። እና ከዛ ደግሞ እኔ እዚህ ቤት አላደርኩም፣ ያው ውብዬ ጋር ነበርኩና እነሱም ደግሞ ሆስፒታል ሄደው የለ እስቲ ሆስፒታል ምን አይነት እንደሚያዩ ታያላችሁ። ቤተሰብ ማለት እኔ እንጃ ውጤቱ ምን ሊሆን እንደሚችል መገመት አይከብዳችሁም። አሁን እንደዚህ ነግሬያችሁ ማለት እኔ እንጃ እኔ ምንም ነገር ሳላረግ ወይ እኔን መወንጀል ከፈለጉ ወይ ደግሞ ሚራክል ከኔ ጋር ለማጣላት እሷን ካላሰበች በስተቀር ምንም ሌላ የሚፈጠር ነገር አይኖርም። ማለት ትክክለኛው ውጤት ምን እንደሚሆን ስለማውቀው ነው እኔ ገባችሁ አይደል ነገሮችን ዝም ብዬ እንዲያልፉ ያደረኩት እና ሄደው እንዲመረመሩ ሂዱ ውጡልኝ ከቤት ያልኩት። እና በሰዓቱ እኔ በጣም ብዙ ነገር አይምሮዬ መጥቶ ነበር። ገና ለገና እንደዚህ የቤቴ ስላደረች እንደዚህ ማለቷ ምናምን በቃ ወደፊት ብዙ ነገር እናሳልፋለን ብዬ እያሰብኩ የነበርኳት ሴት እንደዚህ ማለቷ በቃ አንደኛ ለወንድ ልጅ ያላትን ክብር ነው ያሳየችኝ እውነቱን ለመናገር። እና በጣም ከብዶኛል እንደዚህ መናገሯ። እውነትን እናንተ ቀለል አድርጋችሁ ልታዩት ትችላላችሁ። ራሴን ዲፌንድ እያደረኩ ሳይሆን ትክክለኛ ነገር ነው ይሄ ሪያሊቲ ስለሆነ ማለት ነው። እና እኔ ከወንድ ልጅ ደግሞ ብሶ እኔ ደግሞ ጓደኛዋ ነኝ፣ የፍቅር ጓደኛዋ ነኝ። ገባችሁ? እና እኔን እንደዚህ ልታደረግ ደግሞ ልታመነጫጭቅም አይደለም እኔን ነገሮችን ሳታጣራ ነገሮችን ቼክ ሳታረግ ጭራሽ እንደዚህ ማድረግ አትችልም፣ አይቻልም። ማለት እንዴት ይቻላል? ቤተሰብ ማለት እኔ እንጃ እኔ ምን አይነት ቃላትም የለኝ እውነት ለማብራራት። እና አሁንም ቢሆን እኔ ለእናንተ ይህን ነገር ግልጽ ለማድረግ ነው የመጣሁት። ይህን ነገር ግልጽ አድርጌላችሁ ቪዲዮን ጨርሳለሁ ማለት ነው። እና ይህን ይመስላል። ያው እህቴም ደህና ነች፣ ሁላችንም ደህና ነን። ያው ፋሚሊ አጠገባችሁ እስካለ ድረስ በቃ ሁላችሁም ጎን ለጎን ተደጋግፋችሁ ትኖራላችሁ። እኔም በእንደዛ አይነት መንገድ እኖራለሁ እንጂ ለእኔ ያላትን ክብር አሳይታኛለች፣ እግዚአብሔር ይመስገን። ቀድማ ነገሮችን ስላሳየችኝ ደግሞ በጣም አመሰግናለሁ። ማለት ዲፕ የሆነ ነገሩ ሳልገባ ገና እየገባው ነበር ራሴ የሚታወቀኝ ነበርና እንደዚህ አይነት ነገሩ ሳልገባ ነገሮችን በግልጽ ስላሳየችኝ በጣም አመሰግናታለሁ። ማለት በቃ ከእሷ ጋር ያለኝን ነገር እንድቋጭ እያደረገችኝ ነው። እኔ ድጋሜ እሷን አሁን ድጋሜ ራሱ ባገኛት እውነት ፊት ለፊት ቆሜ ምላት ምንድን ነው ይቅርታ አድርጊልኝ፣ በቃ እንደዛ ስላባረርኩሽ እንደዛ መነጫጭቄ ስላባረርኩሽ ይቅርታ እንጠይቅሻለሁ ነው እንጂ ሌላ የተለየ ነገር ምናምን ልላት አልፈልግም። በቃ ላያትም አልፈልግም። እውነቴን ነው የምላችሁ ቤተሰብ እና ፋሚሊ ይህንን ልላችሁ ነው የመጣሁት። በጣም ወዳችኋለሁ። እንግዲህ ቪዲዮ እየጨረሳችሁ ምናምን ቪዲዮ አይታችሁ አጨርሱም እና ሰብስክራይብም አድርጉኝ፣ አበረታቱኝ። እናንተ ናቸው ከጎን ያላችሁ ቤተሰቦቼ። ማለት ማትለወጡ ምናምን እናንተ ብቻ ናችሁ። ያው ሰው እንደምታዩት ነው፣ ይቀያየራል። ያው ሁሉም ሰው ከጎኔ ሰው አለ ብዬ እንዳላስብ እያደረጉኝ ነው። እና አስብ ነበር ከእናንተ ጎን እነሱ አሉ ብዬ አስብ ነበር፣ ግን እነሱ አሳይተውኛል እኔ ያላቸውን ክብርና በጣም አመሰግናለሁ። ይህን ቪዲዮ ደግሞ የምታዩ ከሆነ እውነቴን ነው የምልሽ ያንን ነገር ስላደረግኩኝ ይቅርታ። አንቺ ያደረግሻቸውን እያንዳንዱ ነገሮች ታውቂያለሽ እና ከኔ ቤት አይደለም እንደዛ ከዛም የባሰ ነገር ሌላ ሰው ቢሆን ያሳይሻል። ምን እኔ ያስወራኝ እና በጣም ለማንኛውም እንደዛ ስላደረግኩኝ ይቅርታ ጠይቅሻለሁ። ሌላ ነገር ግን አልፈልግም። ማለት አይዶን ነው ምንም ነገር ከአንቺ ጋር እንዲኖረኝ ስለማልፈልግ ሚራም ያው ከጎንሽ ስላለች እሷ ከጎንሽ ያለውን ነገር አብራሽ ትጨራርስ። እዚህ በላይ ምንም ልል አልችልም እና በጣም ወዳችኋለሁ። እናንተንም በጣም አከብራችኋለሁ። ያው ምንም ቢሆን እንደማጠሉኝ አውቃለሁ እና ቀርብ እስቲ ካሜራው ነው ለምን መጣሽ? ሚራው ግቤን ይባል እንዴት ነው? ቪዲዮ እየሰራክ ነበር? አይ እንዴት ናችሁ ቤተሰቦቻችን? ደህና ናችሁ ወይ? እሺ እንዴት ነህ? ሰላም ነው? ደህና ነህ? አለ እንዴት መጣሽ ዛሬ? ማለት እኔ ለፋሚሊ ያለውን ነገር እየተናገርኩ ነበር። እንዴት መጣሽ? ምን እየተናገርክ ነበር? ባለፈው ያደረጋችሁትን ነገር እያንዳንዱ ታውቂያለሽ እና ምንም አሁን መተሽ ለምን እንደሆነ አላውቅም። ለምን እንደምትከታተሉኝ አልገባኝም። ምን ብላሽ ነው? እሷ ምንም ያቺ ነገር ለማንኛውም ሐኪም ቤት ሄደን ነበረ። አይሽ አይደል ሁሉም ነገር እኔን ስለማታምኝ አንቺ አብዙ አሁን እኔን ስላላመንሽኝ እንጂ እንደዚህ አይነት ነገር ያደረግሽ ሳይሆን
ሰማይ ኪሩቤል እኔ አሁን እዚህ መጣሁት ያለውን ታዩና እኔ ስላላመንሽ ነው እኮ አይደል ሆስፒታል ድረስ ይዘሻል። ተረጋጋ በቃ ትልቅ ሰዎች ነን ለትልቅ ሰው እናወራ ኪሩቤል ለምንድን ነው አሁን ምንም አይነት ነገር የለም ሐኪም ቤት ሄደን ቼክ አድርገናል ቤተሰብና እስቲ አንቺ ማየት ፈልጋለሁ እንዴ ራስን አታምር አይ በኋላ ውሸት ነው እንዳትሉኝ ነው ኪሩቤል እኛ እኮ ህፃናት እኮ አይደለንም ምን ሆነክ ነው ትልቅ ልጆች እኮ ነን ታዲያ ለምን እንደዛ አደረጋችሁ እኔ እኮ ማወቅ የፈለኩት እኮ እሱ ነው ለዚህ ለተራ ወረቀት ብለሽ አንቺ ነገሮች እንደዚህ ታደርጋለሽ እንዴ ለምን አቀሳሰርሽኝ ከሷ ጋር ሲጀመር ማለት እኔ የደወልኩልሽ እኮ ይዛን ቀን መፍትሄ እንድትሰጪኝ ነው ማለት ከሷ ጋር ያለው ነገር እንደፈታ ነው ወድቃ አብረን እዚህ ውሃ ምናምን እንደፋፍተንባት ልጅቷ ምንም እንደማታውቅ አስረስተናት ሁሉ ነገር ዝም ብለሽ ሚራ መጠየቅሽኝ እኔ ምን ብዬሽ ነው የምጠይቀው እስኪ ምን ተፈጥሮ ነበር ብለሽ ለምን አጠይቂኝ እኔ ቸኮርለም በነገራችን ላይ ቤተሰቦችም እኮ ኮሜንት ላይ እየጻፉ ነበር አይደል ምንድን ነበር ወይን ውስጥ የከተትከው እኮ ቢያንስ አንቺ አጠገቤ ነው ያለሽው ከነሱ ናቸው ወይን ውስጥ የከተትከው ነገር እኮ ነው ልጅቷ እንደዛ ነው ያደረጋት አይደል ለዚህ ተራ ወረቀት ብለሽ ግን እንደዚህ እንድትናገሪኝ አልፈልግም ነበር ቢገባ ነው ይሄ ማስረጃ ነው የሐቅህ ማስረጃ አልፈልግም እኔ ማለት እኔ ውስጤን እኮ ማቆኔ ነው የሚሆን ለፋሚሊም ነግሬያለሁ ህፃናቱን ሲጀመር በእናትህ ታየው እሱን ታየው አሁን ምን በወረቀት አላምንም ይሄ ሐቅህ ነው ቢገባ ማለት ነው እንደውም አክብረህ ነው ማስቀመጥ ያለብህ ስምህን ማዳስ የምችለው በዚህ እኔ ምን እፈልጋለሁ መሰለሽ ከሰው በላይ የሰው እምነት ከወረቀት በላይ የሰው እምነት ነው ለኔ ወሳኝ ነገር ገባሽ ኪሩቤል አሁንም ቢሆን እኮ አንተ ነህ እኮ ጥፋተኛ እዚህ ጋር ያጠፋው እኮ አንተ ነህ አንድን ሰው ያለ ፍላጎቱና ያለ እሱ እውቅና እንደ ሚራኔ የዛን ጊዜ እኮ መድኃኒት መስጠት አግባብ አይደለም እኔ የዛን ቀን ያሳለፍኩትን እኮ ምሽት እኔ ነኝ የማውቀው ይገባኛል እኮ ኪሩቤል ይገባኛል አንተ እኮ በመጥፎ አስበው ላይ ይችላል ማለት እንግዲህ እንዳየነው ነው ምንም አይነት መጥፎ ነገር ያሰብነው ነገር አልሆነም ሐኪም ቤት ሄደን ቼክ ስናደርግ ግን ነገር ላስረዳሽ ይኸውልህ እነሱም እየተናገርኩ ነው ድንገት ነው የመጣችሁ ቤተሰብ ምንም ሳንነጋገር ነው የመጣችብኝና ዛሬ ነው ምርመራ የነበረው አሁን እኮ ከዚህ መጣ ነው እኮ ላንቺ ላስረዳሽ የዛን ቀን የተፈጠረው ምንድነው እሷን አምሽታለች ምናምን ያመሸችበትን ነገር ታውቂያለሽ ከዛ እንዳትሄድ ብዬ ነው ግን ደግሞ እኔ መድኃኒቱን እኔ ወስደው መድኃኒት ነው ቀን ማታም እንቅልፍ እምቢ ሲለኝ ለራሴ እንደ ጓደኛም እንደ እህትም እንደ ሴትም አንድ ያስጨርሽ ከዛ ደግሞ እሷን እዚህ ካስተኛው በኋላ እኔ ሄጄ እህቴ ጋር ነበር የተኛሁትና ማለት ለሷ እናት አይደል እሷ ጋር ሄጄ ነበር አልነገርከንም እኮ ኪሩቤል ለመስማት ራሱ ለኔን እኮ ለማዳመጥ ጊዜ አልነበራችሁ እንዴ ነግራችኋለሁ ሁኔታ እኮ እንድናዳምጥ የሚገፋፋን እንኳን አልነበረም ኪሩቤል ኧረ በፈጣሪ ስም ምን አይነት ነገር ነው ግን እየተፈጠረ ያለው እኔ አሁን ሚራ የዛን ቀን እንደዛ ስለማነጫጨቋችሁ በጣም ይቅርታ አሁንም ቢሆን መናገር የምፈልገው ይሄንን ነው እንድም አጎትና የሚፈራበት ጊዜ ከባድ ጊዜ ላይ ያለነው ሁላችሁም እንደምትቆኔ እኮ ከነሱ እኮ ማለት ለሷ እኔ አባት ወይ አጎት አይደለሁም እኮ ማለት ፍቅረኛዋ ነኝ እንደውም ከአባት ታስብ እውነት ያርቅም እንደ ኪሩቤል ከአባት እንደ ሌላ ነገር ለማድረግ እኔ ቀላለሁ ማለት ነው ገባሽ ምን እያልኩሽ ያለው ሌላውን ለማድረግ ግዴታ መድኃኒት ማጠጣት አይጠበቅብኝም ከሷ ጋር ተነጋግረን የምናደርገው ነገር ነው ሌላው ገባሽ እኔም እኮ አሁን ያልኩህ እኮ እሷን እኔ ግን መድኃኒት ስላጠጣኋት እኔ የዛን ጊዜ ተጣልተናል አይደል የተጣላንበትም ምክንያት ታውቂያለሽ አይደል ሚራ ማዳለት የለብሽም አንተ እኮ አላረከውም አይደል አርጎት ቢሆን ሳምባሪ የሆነ ነገር ተፈጥሮስ እኔ አሁን የኔ ችግር ምን እንደሆነ ታውቂያለሽ ግን ቼክ ማድረግ ነበረብሽ ነው መጀመሪያ እኔ አሁን አንቺን የጠራሁሽ እኮ አብረን ያለውን ነገር እናስተካክል ነበር የችግሬን ተረድተሽ እንጂ እንደዚህ እንደምትሆኚ ባቅ ኖሮ ሲጀመር አልጠራሽም እውነቱን ለመናገር ማወቄ እኮ አይቀርም ዞሮ በምን ታውቂያለሽ ለምንድን ነው ማለቀው ከቆየ ነው ሆስፒታል ወስጃት ወይ የሆነ ነገር ተፈጥሮ ነው ታውቂያለሽ አሁን እኮ አያስፈልግም ኪሩቤል አሁንም ቢሆን በነገራችን ላይ እንደ ትክክለኛ ሰው አያርገ ትክክለኛ ነገር አርገህ አይደለም በነገራችን እሺ እሱን የሚፈርድ ይፍረድ ለማናችን እኔ ያረኩትን ነገር ፈጣሪ ይኸውልሽ ከሰው በላይ እኔ ያረኩትን ነገር ፈጣሪ ያውቃል እና ፈጣሪ እውነት የሚፈረድብኝ ከሆነ ፈጣሪ ይፍረድብኝ እና ቤተሰቦቻችንም ጋር የተፈጠረው ጥያቄ ነበር ሁላችንም ውስጥ የነበረው ጥያቄ ነበር ሶ አንተ ያንን ነገር ካላደረከው ለምን አስፈለገ መድኃኒቱ የሷ አላውቅም ብቻ ለኔ ደስ ብሎኛል በነገራችን ላይ ቤተሰብ ደስ ብሎኛል ያ ነገር ያሰብነው ነገር እውነት ባለመሆኑ ሁላችንም ያልነው የፈራነው ነገር እውነት ባለመሆኑ በምርመራ በመታወቁ እግዚአብሔር ይመስገን በጣም ደስ ብሎኛል ደስተኛ ነኝ እኔ ደግሞ የተናደድኩት ለምን እንደሆነ ተገብቶሻል አይደል በምርመራ እኔ ሄዳችሁ ቼክ ካረጋችሁ በኋላ አይ እናንተ ያን ነገር አልፈጸምክም ስላላችሁኝ መጀመሪያ ስላላመናችሁኝ የሁሉ ነገር የተፈጠረው ኪሩቤል አንተም ልትረዳ ይገባል ምን ልረዳ እኔ በመሃል እኮ ምንም ማድረግ እኮ ሰው አይደለሁም ሁለታችሁ ናችሁ እዚህ ጋር ዋናዎቹ ገባ አይደለ ገባችሁ እንጂ እኔ በመሃል እኮ የገባሁት እኮ እዚህ ጋር እኔ እኮ ባለፈው ያደረኩት ነገር እኮ ታማ ስለነበረ ደንግጬ ስለነበር ነው በሰዓቱ ገባ አይደለ አንተንም እንደዛ ለማጥላላት ፈልጌ የተናገርኩት ነገር በሙሉ ነው በርግጥ ደብሮኛል ግን እንደ ሴት ደግሞ ስታስቡት አንድ ሴት ልጅ አይደለም ጓደኛችሁ ይቀርና ማንኛውም አታውቋት አንድ ሴት ልጅ
በእንደዚህ አይነት ሁኔታ ውስጥ ራሷን ብታገኝ የሚሰማችሁ ስሜት ነው የትኛውም አይነት ሴት የሚሰማው ስሜት ነው። ገባህ ኪሩቤል? አንደጋግም በቃ እኔ ሚራ በቃ ያልኩሽን ነገር አድርጊልኝ፣ ለእሷም ይቅርታ ጠይቂልኝ። በቃ እኔ ይሄን ነበር ልሰራ ያሰብኩት ማለት ለፋሚሊ ያለውን ችግር ላስረዳ ነበር እዚህ ጋር። አሁን አንቺ ድንገት ነው የመጣሽው አይደለ? በቃ አመሰግናለሁ ስለተረዳችሁኝና ውጤቱን ስላያችሁ በጣም አመሰግናችኋለሁ እውነቱን ለመናገር። በነገራችን ላይ አሁን ምራ ታውቃሽ አታድርገን። ለማንኛውም ራሷ ማየት ያለባት ነገር ካለ ማለት መስማት ያለባት በጆሮ መስማት ያለባት ነገር ካለ እኔ ወሬ ስለማላመላልስ ራሷ ብትሰማ ደስ ይለኛል። እንዴ ምን እያልሽ ነው ያለሽው? ለምን አትረጅኝም? እኔ እንዴ ኪሩቤል ይሄ እኮ የእናንተ ጉዳይ እኮ አይደለም እኮ። ታዲያ እኔ እሷ ሄደሽ አስረጅልኝ ለእሷ በቃ። እኔ ምን ብዬሽ ነው ማስረዳት? ምን አገባኝና ነው እንዴ? ሁለታችሁ ማለት ያለውን ነገር እርስ በርስ ተረዳዱ እንጂ ለቤተሰቦቻችሁ ደግሞ ግልጽ አድርጉ። ሰው እንደዚህ መጨነቅ የለበትም በእናንተ ጉዳይ። እኛንም ማስጨነቅ የለባችሁም። እንደ ትልቅ ሰው ተነጋግራችሁ ችግራችሁን መፍታት የምትችሉ ከሆነ ተነጋግራችሁ ፍቱ። እኛን አታስጨንቁ። እኔ ሚራ በእናትሽ እኔ በቃ እውነት የምታከብሪኝ ከሆነ እዚህ ቤት እንዳመጣ እሷ እኔ ድንገት ጥሩ ሙድ ውስጥ አልነበረም ኪሩቤል። መቼስ በደስታና በእንትን አይደለም እየቆየ ነው። ሰላም እንዴት ነህ? በማንኛውም እኔ ማሪ ነግሬዋለሁኝ፣ ወረቀቱንም አሳይቼዋለሁ። እሱ እያለ ያለው ለምንድን ነው የተጠራጠራችሁ እያለ ነው። አንቺ መናገር ያለብሽ ነገር ተናገሪ። ጀመረ እኮ እንትን ማለት ነው። ራሱ ዝም ብለሽ ነው የሚሰማ መስሎሽ? አውቆ የተኛን ቢቀሰቅሱት አይሰማም። አይ አሁን ማሪ አሁን እውነት ለመናገር እዚህ ጋር ያሰብነው መጥፎ ነገር አለመሆኑ ደስ ብሎሻል አይደለ? እኔ ደስ ብሎኛል። ላይክ እንደዚህ ስላልተፈጠረ ደስተኛ ነን። ነገር ግን አሁን እሱ እያለ ያለው እንዴት ፍቅረኛዋ ሆኜ እንዴት ይሄን ሁሉ ጊዜ እየተዋወቀን ትጠረጠረኛለሽ በእንደዚህ አይነት ነገር እያለ ነው። ገባሽ? እኔ ደግሞ እኛ ልክ ነን፣ በቃ ሴት ልጅ ይሄን ነው የምታስበው ከጊዜውም አንፃር እያልኩ እየነገርኩት ነው። እና አንቺ መናገር የምትፈልጊው ነገር ካለ በግልጽ እንደ ትልቅ ሰው አውሩ። ምን ምትነግረኝ እንደወጣላችሁ የምትፈልጉ ያላመነችኝ እኮ እሷ ነች። ያላመነችኝ እሷ ነች። ለምንድን ነው መናገር የምትፈልገው ነገር ያለ? ስህተትም የሰራው እኮ አንተ ነህ። ሰውዬ በስነ ስርዓት እንደተነሳ ማውራት የምችል ከሆነ አውራ። እዚህ ጋር ቆማ ጉሮሯ እስኪደርቅ የምትፈልፈው የመለፍለፍ ሱስ የለባትም። ገባ? በስነ ስርዓት የምታወራ ከሆነ አውራ፣ ካልሆነ ለማውራት እንችላለን። ካንተም ብሶ ጭራሽ ደግሞ እንትን ትላለህ እንዴ? አይ ቆይ ተረጋጉና በስነ ስርዓት ቀን ተደገሰው አይምሮ እንደበሰለ አይደለም ትናገሪው ነገር አሁን ቃላት ምረጡ። አዎ ምንድነው አንተ የምትኮፈሰው እንዴ? ትናገሪው ነገር ወቂ እንደ ፍቅረኛ ብታስበኝ ኑሮማ እኮ በፍቅር ነበር ለማሳደር። አሁንም ቢሆን እዚህ ቤት የመጣሽው ከሚራ ጋር ያለውን ነገር ለማሳደር እዚህ ቤት አትበል። ያለውን ነገር ለማየት ለምንትን ነው አይደል የመጣሽው? እሱን ነገር አይተሻል። በቃ እንኳን ደስ ያለሽ። ሌላ ነገር መነጋገር አለ። ደስ ያለሽ በቃ በጣም እኔ አሁን ለሚራም እየነገርኳት ነበር። የዛን ቀን ላረጋችሁኝ ነገር በቃ ውጡልኝ ከቤቴ ስላልኳችሁ ውጡልኝ ከቤቴ ስላልኩኝ ይቅርታ፣ በጣም ይቅርታ። ያው ፋሚሊ ፊት ይቅርታ ጠይቃለሁ። ይቅርታ መጠየቅ እንደዚህ አይደለም። ሜቢ ማታከው ላስተምር ይችላል። በቃ ሚራ ንገሪያት ከቻልሽ። ካልሆነ ግን እኔ ካንቺ ጋር ማውራት አልፈልግም። በቃ ደበቺ ላሽሞኑናት ንገሪኝ። አንተ ነበርክ ግዴታ የነበረብህ። ገባ? እሷ ሳትሆን አንተ ነበርክ ግዴታ። ደፈርከኝና የሆነ ነገር አረከኝ እያልሽኝ ሆስፒታል ይዤሽ ልሂድ ጭራሽ በሆስፒታል በፖሊስ አስይዛለሁ እያልሽኝ ጭራሽ ኦልሬዲ እኮ ለኔ እሱን ነው የፈለግሽው። ውጤቱ ነፃ ስለሆነ ምንም ነገር ስላልተፈጠረ ላመሰግንህ አልችልም። ምክንያቱም እኔ ከአንቺ ምስጋና አልፈልግም። አሁንም እኔ ድንገት ነው እሷም የመጣችው፣ አንቺም ድንገት ነው የመጣችው። እኔ የት እንደነበራችሁ አላውቅም ያለኝም። ገባሽ? ምንም እንዳልተፈጠረ ቁጭ ብሎ ደውሎ ሆስፒታል ባትወስጂ ኖሮስ አንቺ ብቻዬን መሄድ ባልችልስ ነው ደግጃለሁ። ብቻዬን መሄድ አልችልም። ገባሽ? እሱ መሆን ያለበት ነገር ሆኗል። አሁን ስላለፈ ነገር አይደለም ማውራት ያለብን። በቃ አሁን ምንድነው ኪሩቤል እየጠየቀሽ ነው። አንቺም ደግሞ እውነቱን አውቀሻል አይደል? ነው የውሸት ነው እያስመሰልክ ነው ወይስ ያንተ ነው? የምትናገሪው ነገር እስካሁን ድረስ ዝም ብዬ አዳመጥኩሽ። ይበቃሻል። ከዚህ በላይ እንድነጋገር አልፈልግም ካንቺ ጋር። የፈለግከውን ተናገር። ይኸውልሽ ምንም ነገር ላሳይሽ እችላለሁ፣ ግን የምትናገሪው ነገር አስተውይሽ። ስትናገሪ መውጣት ትችያለሽ ከቤቴ። ካለበዚያ እኔ እንደዚህ አይነት ነገር ካንቺ ጋር እንደዚህ አፍ እየተካፈኩ መቀመጥ አልፈልግም። በቃ የተናገርሽውን ነገር አስተውይ። የተናገርሽውን ነገር አስተውይ። ቤት አለ ቤት ብርቅ ነው እንዴ? ወይኔ ምን እያልሽኝ ያለሽው? በጣም ነው የምታስጠሉት። በነገራችን ላይ በጣም ነው የምታስጠሉት። በቃ ይኸውልሽ
ከችግሮቻችን ነገሮችን ታስረጃ ምጪ ከሆነ ሄደሽ አስረጃ። እኔ ከሷ ጋር ግን ልግባ በዚህ በእንደዚህ አይነት መንገድ ልግባባችሁ። ቆይ ኪሩቤል ተረጋጉ። ይሄን እንደዚህ የሚያስብላትን ጥፋት አስረጁ። በቃ አንቺ ደግሞ አስረጁ። በቃ ረፊ የዛን ቀን ይሄን እንደዚህ ፍትም የሚያረጋትን ነገር እስቲ ንገሪኝ ሚራ። ለሷ ማሰቤ ነው ቤቴ ለሷ መውጣቴ ነው እንደዚህ የሚያስነግም ተናገር። እኔ በሷም በኩል ወግኜ ይመስልሃል? አንተም ካልኩኝ ደግሞ እንደዛ አልፈልግም። ግን እኔ እንደ ገለልተኛ ሰው እንደ ኦዲየንስ ሆኜ እኔ እንትን ልበላችሁ። በቃ ሁለታችሁም ጋር ጥፋት አለ። አንተም ጥፋት አጥፍተሃል፣ አንቺም ጥፋት አጥፍተሻል። አፍቃሪ ወንድ የለም የትም። በስ እንደፈለግሽ አስቢ ያልኩሽ እኮ በቃ የፈለግሽው ነገር አስቢ። ፍቅር ምን እንደው ባይዘው አፍቅሬ በዘላለሁ ፈጣፈጣለሁ ከማለት በፊት ስለ ፍቅር ወቅሽ። እሺ አመሰግናለሁ። ለምክርሽ በጣም አመሰግናለሁ። የፈለጋችሁትን ነገር ማሰብ ትችላላችሁ። ከዚህ በላይ ምንም አልናገርም። ምንም መናገር አልፈልግም። በቃ ጭንቅላትን ልጅ ጥብብ አድርገህ እንደዚች ነው አንተ የምታስበው። አንቺ ሰፊ ጭንቅላት አለ አይደል? በቃ አንቺ እንደፈለግሽ አስቢ። እንዳንተ ቢሆንማ መንገድ ላይም ሳገኝ አትፈታተኝ፣ እባክሽ አትፈታተኝ። እኔ ራሴ ነው ይኸውልሽ ሌላ ነገር ውስጥ እንደከታተል በቃ አትፈታተኝ። ምንም አታመጣም ባይዘው ሚራ። እኔ ሌላ ነገር ከመፈጠሩ በፊት የሆነ ነገር አለኝ እዚህ ጋር። አትፈታተኝ። እናንተ በቃ ለልጅ ሰው ማውራት ጭራሽ አልለመደባችሁም ነው። በቃ እኔ ምንም ማድረግ አልችልም። ሌላ ነገር ሳይፈጠር ዛሬ ወደ ቤታችን ብንሄድና ትንሽም ቢሆን የማሰቢያ ቃል ለሁለታችሁ ቢሰጣችሁ አሪፍ ነው። ከራሳችሁ ጋር አውሩና እስኪ የምትወስኑ ማሰብ የምችል ከሆነ አስብሽ ወስኑ። ማሰብ ከቻልክ ማለት ነው። እኔ ማሰብ አልችልም። እሺ በቃ አንተ ማሰብ ያለብህን ነገር አስብ። እሺ ተረጋጋ። ያለው ነገር ነው ያለው ብዬም አልጨነቅም። ማነው ያለው ምን አሉኝ ደግሞ ብዬ ላልቆም ነገር ከመንገድ ከጉዞዬ ማነው ያለው ካልኩኝ ብዙ ሰማለው። ማነው ያለው ብልስ ማንን አምናለው? ማነው ያለው አውቀዋለሁ ባይ ብዙ በሞ